ዛሬ ህክምና በምሰራበት ጊዜ የገጠመኝን አንድ ኬስ አጋራቸዋለሁ። ሰላም ጤና ይስጥልኝ። ዶክተር ብርሃን ብርጭቆ እባላለሁ። በመስታወት የእናቶችና ህጻናት የህክምና ማዕከል የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። ፔሽንታችን ለህክምና እኛ ጋር መጣ ምርመራ በምናደርግበት ጊዜ 32 ዓመቷ ነው። ልጅ አልወለደችም። እንደዚሁም ሆዷ ላይ የማበጥና የህመም ስሜት ይሰማት ነበር። ለ6 ወር ያህል ይሰማት ነበርና የወር አበባም እንደዚህ የመብዛት አይነት ነገር ይከሰትባት ነበር። ስለዚህ ምርመራ አደረግንላት። ምርመራ በምናደርግበት ጊዜ ሆዷ ላይ ማስ የምንለው ወይም ደግሞ እብጠት ነገር አገኘን። እብጠቱ ከማህፀኗ ወደ እምብርቷ የመድረስ ነገር ነበረው። እንደዚሁ በአልትራሳውንድ ስናየው ብዙ እጢዎች ማህፀን ላይ እንዳሉ አወቅን። ስለዚህ ይህንን እጢዎች ምርመራ ካረግን በኋላ መውጣት እንዳለበት ተወያየንና ከፔሽንቷ ጋር መጨረሻ ላይ እጢው መውጣት እንዳለበት ዲሲሽን ላይ ደረስ። ማህፀን መውጣት አይችልም፣ ምክንያቱም ልጅ አልወለደችም ገናና ምናልባት ለልጅ ላለመውለዷ ምክንያት የሆነው እጢው ሊሆን ይችላል ብለን ስላሰብ ቢወጣ የመውለድ ቻንሱ ይኖራታል በሚል እንዲወጣ ተስማማን። የሚያስፈልጉ ቅድመ ሁኔታችን ካሟላን በኋላ ወደ ሰርጀሪ ይዘናት ሄድን ማለት ነው። ሰርጀሪ ላይ ስንሰራ ያው ማደንዘዣ ከሰጠን በኋላ እጢው እንዲወጣ አደረግን። ብዙ እጢዎች ናቸው የወጡት። አንደኛው በጣም ትልቅ እጢ ነው። ለእናንተ ለማሳየት ያህል እንዲሁም እጢዎቹ ይህንን ይመስላሉ። ካወጣ ማህፀኑን በትክክል አስተካክለን ከዘጋን በኋላ ህክምናውን ካደረግንላት በኋላ ታካሚያችን በሙሉ ጤንነት ላይ ትገኛለች። ወደ ቤቷም ይሄዳለች ማለት ነው። ከሳምንት በኋላ ቀጠሮ ይኖራታል። ስለዚህ የማህፀን እጢ በሚኖርበት ጊዜ መስተካከል ይችላል፣ መሰራት ይችላል። በመስታወት የእናቶችና የህፃናት የህክምና ማዕከል ብትመጡ እንደዚህ አይነት ችግር ያለባቸው ሰዎች ህክምናውን ማግኘት ትችላላችሁ ማለት ነው።